የዛሬ 3 ዓመት ገደማ ወደዚህ ስፍራ ስንመጣ አንዲት ዘለላ ሳር ማየት ብርቅ ነበር። የዛሬ 3 ዓመት ገደማ ይህ ቦታ ሙሉ በሙሉ በረሃ ነበር። ያኔ የነበረን ሞቶ from desert to farmland የሚል ነበር። ይህንን በረሃ ወደ እርሻ ምቹ ወደሆነ ስፍራ መቀየር አለብን። አፈሩን ማከም አለብን፣ ውሃውን ማከም አለብን፣ አካባቢው መቀየር አለብን። እዚህ ስፍራ ላይ ከተሳካልን፣ በሰቃ ላይ ከተሳካልን የትም የኢትዮጵያ ጫፍ ሊሳካልን የማይችል ቦታ አይኖርም። ከፍተኛ ሙቀት አለ፣ ፍሬሽ ውሃ የለም፣ አፈሩ በአሲድ የተበላ ነው፣ ለኑሮ ምቹ አይደለም የሚባልን ይህንን ስፍራ መለወጥና ምቹ ማድረግ ከቻል በየትኛውም የኢትዮጵያ ጫፍ ብንሄድ ከዚህ የከፋ ፈተና ሊገጥመን ስለማይችል ለኢትዮጵያ ብልጽግና መሰረት መጣል ይቻላል የሚል ሙሉ እምነት ነበረን። በጣም ፈታኝ፣ በጣም አድካሚ ስራ ነበር። ከስራውም በተጨማሪ ለህዝብ እንደሚሰራ ስፍራ ሳይሆን ለሌላ ፐርፐዝ እንደሚሰራ ስፍራ ከሚሰሩ ፕሮፓጋንዳዎች ጋር ታክሎ ይህንን ስራ በቁርጠኝነት መፈጸም ቀላል አልነበረም። ይሁንና በመንግስትና በግል ትብብር፣ በኢትዮጵያ መንግስትና በዩናይትድ አረብ ኤሚሬት ትብብር እንዲሁም ከግል ሴክተር ጥቂቶች በዚህ ስፍራ ያሉ በከፍተኛ ሁኔታ ድጋፍ በማድረጋቸው በገንዘባቸውም፣ በእውቀታቸውም፣ በጉልበታቸውም በማድረጋቸው በትብብር መንፈስ ይህንን በረሃ ገነት ማድረግ ተችሏል። ይህንን በረሃ ገነት ያደረገ እጅና አእምሮ መላው ኢትዮጵያን በዚህ መንገድ ገነት ለማድረግ መነሻ የሆነ ትምህርት እንደቀሰመ ምንም ጥርጥር የለውም።